ሰላም እንዴት አላችሁ? በዛሬው ቱቶሪያል ቪዲዮ የምንሰራቸው አክቲቪቲዎች ቴማቲክ ማፒንግ ኪዩጂአይስ ላይ እንሰራለን። ከነዚህ መካከል አንድ 5 መርጠን የምንሰራ ይሆናል። ብዙ አይነት የቴማቲክ ማፖች አሉ። ከነዚህ ውስጥ በማሳየነት እነዚህ 5 ቴማቲክ ማፖችን ኪዩጂአይስ ላይ ፕሪፔር እናደርጋለን። ስለዚህ ፕሮፖርሽናል ሲምፖል ማፕ፣ ኮርፖሬት ማፕ፣ ዶት ደንሲቲ ማፕ፣ ካርቶግራም ማፕ እና ቻርት ማፕ የሚሉትን ለማየት እንሞክራለን ማለት ነው። ስለዚህ ወደ ኪዩጂአይስ ሶፍትዌር መተን ለነዚህ ለአብዛኞቹ ሊሆን የሚችል የፖፑሌሽን ዳታ እንጠቀምና በሱ መመልከት እንችላለን። ለዚህ የፖፑሌሽን ዳታ እንጥራ። በአብዛኛው ለነዚህ ዳታዎች እንደ ኢንፑት ሊሆን የሚችል ዳታ ስለሆነ ለአብዛኞቹ ኤክሰርሳይሶች የፖፑሌሽን ዳታውን በመጠቀም እነዚህን ኤክሰርሳይሶች የምንሰራቸው ይሆናል። ለዚህ ፖፑሌሽን ዳታ ለስቲው የባህር ዳር ዳታ ነው። ኢስሪ ሼፕ ፋይል የቬክተር ዳታ ስለሆነ ዘን ፕሮጀክትድ ዳታ ነው። ይህን ዳታ መርጠን አድ ዘን ሌየር ላይ አድ ካደረግን በኋላ ይህን ክሎዝ እናደርጋለን ማለት ነው። ስለዚህ ይህንን አትሪቢዩት ከፍተን ለምሳሌ ብናየው ራይት ክሊክ ኦን ዘ ፕሮጀክትድ ፖፑሌሽን ዘን ኦፕን አትሪቢዩት ቴብል ብንል ባህር ዳር ላይ የ2022 አካባቢ ፕሮጀክትድ የሆነ ነው። የሜል ፖፑሌሽን፣ ፊሜል ፖፑሌሽን፣ ቶታል ፖፑሌሽን እና ፖፑሌሽን ደንሲቲን ካልኩሌት እናደርጋለን። ይሄ ማለት ፖፑሌሽን ደንሲቲ በፊልድ ካልኩሌተር እዚህ ጋር መተን ፊልድ ካልኩሌተርን ከፍተን ቶታል ፖፑሌሽን ሲካፈል ለቶታል ኤሪያ አድርገን የምናመጣ ይሆናል ማለት ነው። ስለዚህ ኤሪያውን ዩኒቱ ፐር ስኩዌር ሜትር ነው፣ ፐር ሄክታር ነው፣ ፐር ኪሎ ሜትር ስኩዌር የሚሉትን ነገሮች እሱን ቼክ በማድረግ ካልኩሌት ካደረግን በኋላ ደንሲቲ ያለን፣ ስለዚህ እነዚህን በመጠቀም እንሰራለን ማለት ነው። ስለዚህ የመጀመሪያው ለምሳሌ ፕሮፖርሽናል ሲምፖል ማፕ ማዘጋጀት ነው። ስለዚህ እዚህ ጋር በምንመለከተው መንገድ ፕሮፖርሽናል ሲምፖል ማፕ እንደየፖፑሌሽን ነምበሩ ብዛት የተለያየ ዳታ ሊሆን ይችላል ዳታችን፣ እሱን ማዘጋጀት እንሞክራለን ማለት ነው። ስለዚህ በተለያየ ወይ ሊዘጋጅ ይችላል። እዚህ የምንከተለው አንደኛው ሴንትሮይድ ጀነሬት እናደርጋለን ለእያንዳንዱ ፖሊገን። ለዚህ ቬክተር ጂኦሜትሪ ቱል ዘን ሴንትሮይድ እንበልና ለዚያው ኢንፑቱ ፕሮጀክትድ ፖፑሌሽን ይሆናል። ሴቭ ማድረግ ካስፈለገ አውትፑትን እዚሁ ሴቭ እናደርጋለን። ዘን ረን እዚህ ለእያንዳንዱ ፖሊገን እነዚህ ሴንትሮይዶች ጀነሬት ካደረግን በኋላ እዚህ ሴንትሮይድ ላይ መተን ራይት ክሊክ ፕሮፐርቲስ ዘን እዚህ ጋር መተን ይህን ሲምፕል ማርከር የሚለውን እንመርጣለን። እዚህ ጋር እንደምንመለከተው ኤኒ ሲምፖል መምረጥ እንችላለን። በሬክታንግል በኤኒ ሲምፖል ለዚህ አንደኛውን ሲምፖል በዚህ መንገድ ከመረጥን በኋላ እዚህ ጋር ጀስት ሳይዝ በሚለው ስትሬት እንመጣና እዚህ ጋር ክሊክ ስናደርግ ጫፍ ላይ አሲስታንት የሚል አለ። ለዚህን አሲስታንት ስንከፍተው ኢንፑት ሌየሩ ወይም ሶርስ ማን ይላል። ስለዚህ የምንጠቀመው ቶታል ፖፑሌሽን የሚለውን ቫሊዩ ነው። ቶታል ፖፑሌሽን እንመርጣለን። ከዛ ሪፍሬሽ እናደርግለታለን። ለዚህ ያለው ፖፑሌሽን እንግዲህ ከ37590 ዝቅተኛ አለ፣ ከፍተኛ 65705 በዚህ መንገድ ሲምፖል ያደርጋል። እነዚህን ሳይዛቸውን መጨመር መቀነስ እንችላለን። ለምሳሌ ከአንድ ነው የሚጀምረው። ይሄ ሚኒመሙን 10 ማክሲመሙን ደግሞ 20 ብናደርገው ሳይዛቸው እንደዚህ ከፍ አድርጎ ያሳየናል ማለት ነው። ይሄ ማክሲመም እና ሚኒመሙን አጀስት ማድረግ ይቻላል። እነዚህን ከመረጥን በኋላ አፕ ላይ ዘን ኦኬ ብንል አሁን ባላቸው ፖፑሌሽን ነምበር መሰረት ፕሮፖርሽናል ሲምፖል በዚህ መንገድ ፕሪፔር ማድረግ እንችላለን ማለት ነው። እዚህ ጋር እንደምንመለከተው ሞር ሲምቦል እንትኑ በኋላም ስናወጣ ሌጀንድ ላይ ብዙ ፖፑሌሽን ያለው የዚህኛው ወደ ጣና ክፍለ ከተማ አካባቢ ያለ ይሆናል። አትሪቢዩት ቴብሉን ከፍተን ቼክ ብናደርግ ቶታል ፖፑሌሽን ከትልቅ ወደ ትንሽ ሶርት ብናደርገው ጀስት ጣና ሃይ ፖፑሌሽን አለው ማለት ነው።
ለዚህ በዚህ መንገድ አንደኛው የአየነው ፕሮፖርሽናል ሲምፖል እንዳለን ዳታ ታይፕ በዚህ መንገድ ፕሪፔር እናደርግ እንችላለን። ሁለተኛው ስኮሮፕሌት ማፕ ነው። ይሄኛው ደግሞ በአብዛኛው የዚህ ግራጁዌትድ አይነት ከለር በመጠቀም ቫሪዬሽኑን ለማሳየት የምጠቀመው ነው። ስፔሻሊ እነዚህ ደንሲቲ አይነት ዳታዎች ካሉ ምሳሌ እዚህ ጋር የምንመለከተው ማፕ የፖፑሌሽን ደንሲቲን የሚያሳይ ነው። ስለዚህ ፖፑሌሽን ፐርሰንስ ፐር ስኩዌር ኪሎ ሜትር ምን ያክል ህዝብ እንደሚኖር ማለት ነው። ስለዚህ እንደዚህ አይነት ማፖችን ደግሞ ፕሪፔር ለማድረግም ይህንን ፖፑሌሽን በመጠቀም ኮሮፕሌት ማፕ ፕሪፔር እናደርጋለን። ስለዚህ ሴንትሮይድን ስለጨረስን ሪሙቭ እናድርገውና ይህንን ፖፑሌሽን ዳታ እንጠቀም። ስለዚህ ራይት ክሊክ ዘን ፕሮፐርቲስ ከዛ ዝጋ መተን ሲንግል ሲምፖል የሚለውን የምጠቀመው ግራጁዌትድ ነው ለኮሮፕሌት ማፕ ሲሆን ግራጁዌትድ እናደርጋለን። ዘን ቫሊዩ ለነዚህ አይነት ሲሆን የምንጠቀመው የደንሲቲ ቫሊዩን እንመርጥለታለን። ከዛ ዝጋ ጀስት ሞዱ የክላሲፋይ የምናደርግበት ኢኳል ካውንት፣ ኳንታይል፣ ኢኳል ኢንተርቫል፣ ናቹራል ብሬክ፣ ስታንዳርድ ዲቪዬሽን የሚሉ አሉ። ለዚህኛው ወደ ናቹራል ብሬክ ጀስት የሚለውን እንምረጥና በዚህ መንገድ ያመጣቸዋል ማለት ነው። ከዛ ስቴው ክላሲፋይ አድርጎ በናቹራል ብሬክ አምጥቶልናል። ዘን አፕላይ ኦኬ ብንል ስለዚህ የዚህ እንግዲህ ፖፑሌሽን ደንሲቲውን ስንሰራ እዚህ ጋር አትሪቢዩት ቴብል ላይ ያየ ነው ኤሪያ አለ ኤሪያ። ስለዚህ ኤሪያ በምን ካልኩሌት እንደደረገ ሌጀንድ ላይ ስናወጣ በኋላ እሱን እናስገባለን ማለት ነው። ፐርሰንስ ፐር ስኩዌር ሜትር ከሆነ ኤሪያውን ካልኩሌት ያደረግ ነው። ስኩዌር ኪሎ ሜትር ከሆነ በስኩዌር ኪሎ ሜትር እንዲሆን፣ በስኩዌር ሜትር ከሆነ በስኩዌር ሜትር። ስለዚህ እዚህ ለምሳሌ በስኩዌር ኪሎ ሜትር ነው። ስለዚህ ጋር በኋላ ሌጀንድ ላይ ፕሪፔር ስናደርግ እነዚህም መተን ፐርሰንስ ፐር ስኩዌር ኪሎ ሜትር ኤስኪኤም አይነት ጀስት እናስተካክላለን ማለት ነው። ሶሪ እዚህ ጋር ኤስኪኤም ጀስት ሪኔም ስኩዌር ስለሆነ ኤስኪው ኪኤም አድርገን ሌጀንድ ላይ ሲወጣ እነዚህን ሌብል እናደርጋለን ማለት ነው። ስለዚህ ኮሮፕሌት ሞር ግራጁዌትድ በሆነ ከለር፣ ስለዚህ ከዚህ ከዳርክ ጀምረን ወደ ዋይት ከለር የከለር እየቀነሰ መጥቶ በዚህ መንገድ ሲምፖላይዝ የምናደርጋቸው ማፖችን በዚህ በኮሮፕሌት ማፕ ፕሪፔር እናደርግ እንችላለን ማለት ነው። አንደኛው የማፒንግ ቴማቲክ ማፕ ሜተድ ነው። ሌላኛው ዶት ማፕ ነው። ስለዚህ ዶት ማፕ ማለት ደግሞ እያንዳንዱ ዶት የሆነ ቫልዩ ሪፕሬዘንት ሊያደርግ ይችላል። ለምሳሌ እዚህ ጋር አንድ ዶት 100,000 ፒፕል ሪፕሬዘንት ሊያደርግ ይችላል። ኦር ኤኒ ፊቸር ለዚህ ሴትልመንት ሾፕ አይነት ዳታዎችን ሪፕሬዘንት ለማድረግ እንጠቀምበታለን ማለት ነው። እሱ እንዴት ፕሪፔር እንደምናደርግ እንመልከት። ስለዚህ በተመሳሳይ ይሄንኑ ዳታ እንጠቀም። ስለዚህ ወደ ኖ ሲምፖል እንመልሰውና አፕላይ ሶሪም ዳታውን ስለነካካ ነው ሪሙቭ። ስለዚህ መልሰን እንጠራዋለን ይሄን ዳታ አድ ቬክተር ላየር አድ ዘን ክሎዝ። ስለዚህ አሁን የምንሰራው ዶት ማፕ ነው። ዶት ማፕ ለመስራት ዶት ደንሲቲ ሌየርን ቀጥታ ላናገኘው እንችላለን እዚጋ። ስለዚህ ወደዚህ ፕለጊን ዘን ማኔጅ ኤንድ ኢንስቶል ፕለጊን ከዛ እዚጋ ገብተን ኢንስቶልድ እና ኢንስቶል እንዲሁም ኦል የሚል ይመጣል። ከነዚህ ውስጥ አንኢንስቶል የሆኑትን እየመረጠን የምንፈልጋቸው ኢንስቶል ማድረግ እንችላለን። ለምሳሌ ነው ኢንስቶል ስላረኩት እዚህ ኢንስቶልድ ላይ ጀስት ዶት ማፕ የሚል እናገኛለን እዚህ ጋር አለ። ስለዚህ ከሌለን እዚህ ኦል የሚለው ላይ ሆነን ዶት ብለን ሰርች ስናደርግ ይመጣል። ሶሎ ላይ ክሊክ አድርገን ኢንስቶል እናደርጋለን ማለት ነው። አሁን ኦልሬዲ ስላለ ኢንስቶል ፕለጊን ይላል። ሶ ይሄን ኢንስቶል አድርገን ስንጨርስ እዚህ ጋር ዶት ደንሲቲ ሌየር ይመጣል። ሶ እዚህ ዶት ደንሲቲ ላይ እንገባለን። ዘን እዚህ ጋር ሰሌክት ሌየር ይላል። የምንጠቀመው የፕሮጀክትድ ፖፑሌሽን ነው። ሶ እሱን እንመርጥለታለን። ከዛ ሰሌክት ኢንተግሬትድ ፊልድ ይላል። ስለዚህ ለዚህ ደግሞ የምንጠቀመው ፊልድ ቶታል ፖፑሌሽን ነው። ለዚህ ማክሲመም ቫሊዩ ሚኒመም ቫሊዩ እነዚህ አሉ።
ነምበር ኦፍ ኤሌመንትስ ባይ ዶት። ስለዚህ አንድ ዶት ምን ያክል ነምበር ኦፍ ፖፑሌሽን ሪፕሬዘንት ያደርግ ይላል። ለምሳሌ እንሰጣለን እንደየ እንትናችን ለዚህ ጀስት 100 ወይም ደግሞ 1000 እንስጠው። ከዛ ከሰጠን በኋላ እዚህ ጋር መጥተን እንዲያሳየን ሲሙሌሽን የሚለውን ነካለን። ለዚህኛው አሁን በ1065 ዶት ይኖረዋል ማክሲመም ፖፑሌሽን ያለው፣ ሚኒመም ፖፑሌሽን ያለው ደግሞ 37 ዶት ይኖረዋል ማለት ነው። 37 ሻክል ፖፑሌሽን ስላለ ዘናውን እዚህ ጋር ይሄኛውን ኦኬ ብንል ፕሮሰስ አድርጎ እያንዳንዳቸው ዶቶች 1000 ፒፕል ሪፕሬዘንት ያደርጋሉ። እዚህ ጋር ያሳየናል። 1 ዶት ይሆናል 1000 ፐርሰንስ ሪፕሬዘንት በማድረግ የዚህ አይነት ዶት ደንሲቲንም በዚህ መንገድ ፕሪፔር እናደርግ እንችላለን። እዚህ ጋር ሳይዛቸውን መጨመር፣ ከለሩም ወደምንፈልገው ከለር አጀስት ማድረግ፣ እነዚህ የካርቶግራፊክ እንትኖች ይኖራሉ። ዶት ደንሲቲን በዚህ መንገድ ፕሪፔር እናደርግ እንችላለን። ዶት ደንሲቲ ማፕ ማለት ነው። ኔክስት ሶስተኛው ካርቶግራም ማፕ የምንለው ይሄኛው ደግሞ ሞር ስታስቲካል ቫሊዩን ሪፕሬዘንት ለማድረግ አንዳንዴ ስፓሻል ሼፑ ወይም ደግሞ ጂኦግራፊክ ዳታው ዲስቶርት ሊሆን ይችላል። ስለዚህ በዛ መንገድ ፕሪፔር የምናደርገው አይነት ማፕ ካርቶግራም ማፕ ይባላል። ስለሱንም ለማዘጋጀት ይህን ካርቶግራም ማፕ ቀጥታ ስለማናገኘው ወደዚህ ወደ ፕለጊን ማኔጅ ኤንድ ኢንስቶል ፕለጊን፣ ኦልዌይስ ፕለጊን ኢንስቶል ስናደርግ ሶፍትዌራችን ስንጠቀም ኢንተርኔት ያስፈልጋል። ኢንተርኔት ኮኔክት ካደረግን በኋላ እዚህ ኦንላይን እንመጣለን። ዘን ካርቶግራም ስንል እዚህ ጋ ይመጣል። ካርቶግራም ስር ይላል። ስለዚህ ይህንን ኢንስቶል ስላደረኩን ነው ኢንስቶል ፕለጊን እናደርጋለን። ዘን ኢንስቶል አድርጎ ሲጨርስ ወደዚህ ወደ ፕሮሰሲንግ እንመጣና ቱል ቦክስ እዛ እዚህ ጋ ካርቶግራም ብለን ሰርች ስናደርግ እዚህ ኮምፒውት ካርቶግራም የሚል ይመጣል። እዚህ ቬክተር ጂኦሜትሪ ላይ ማለት ነው። እዚህ ጋ ደብል ክሊክ አድርገን እሱን እንከፍታለን። ከዛ ኢንፑት ሌየራችን ፕሮጀክትድ ፖፑሌሽን ነው። ዘን ፊልድ ቶታል ፖፑሌሽን እንጠቀማለን። ዘን ማክሲመም ነምበር ኦፍ ኢትሬሽን፣ ማክሲመም አቬሬጅ ኤረር እንደየእንትናችን እነዚህን አጀስት የምናደርግበት ሁኔታ ሊኖር ይችላል እንደምንፈልገው አውትፑት። ዘን ይህን አሁን በፖፑሌሽኑ ፊልድ ረን ብናደርገው እስቲ የተወሰነ ጊዜ እንትን ሸፕ ፋይሉ እንደ አዲስ ሪክሬት እያደረገ ስለሆነ ክላሲፋይ የሚያደርገው ስለዚህ ሸፑን አሁን በነበረበት አናገኘውም። ዲስቶርትድ ሆኖ ኦንሊ ፖፑሌሽን ነምበሩን ኮንሲደር አድርጎ ሪፕሬዘንት የሚያደርግበት አይነት ወይ ስለሆነ ሸፕ ፋይሉ ላይ ጨረሰ። ይህም ብንከፍተው አሁን በዚህ መንገድ ይዞ መጥቷል። ፖፑሌሽኑን ኮንሲደር አድርጎ ሸፕ ፋይሉ ክሬት አድርጓል ማለት ነው። ለዛው ነው የመተን ለምሳሌ አውትፑት ሌየራችን ላይ ፕሮፐርቲስ ዘን እንዲያሳየን ክፍለ ከተሞቹን ካታጎራይዝ እናድርገውና ሌየር ታይፑን ዘን ቤዝድ ኦን ቶታል ፖፑሌሽን ዘን ክላሲፋይ የሚያስፈልግ ፊልድ ካለ ድሌት አፕላይ ኦኬ ብንል፣ ስለዚህ 65,000 ያለው ለምሳሌ እዚህ ጋር የምንመለከተው አይነት 51,000 ያለው እዚህኛውን አንቼክ ብናደርገው አሁን የነበራቸው ሸፕ ፋይል ለምሳሌ 51,000 ፖፑሌሽን ያለው በጣም ስሞል ሸፕ ፋይል ነበረ። ነገር ግን ፖፑሌሽኑ ከሌሎቹ በሳይዝ ከፍ ስለሚል ጂኦግራፊክ ኤክስተንቱን የተወሰነ ማክሲማይዝ አድርጓል ማለት ነው። ለዚህ ካርቶግራም እንደዚህ አይነት ማፖችን ፕሪፔር ለማድረግ አሁን ላይ ስታስቲካል ቫሊዩም ፕሪዘርቭ ለማድረግ ሲል እና እሱን ለማሳየት ሼፕ ኦፍ ጂኦሜትሪውን ደግሞ ዲስቶርት እንደዚህ ሊፈጠር ይችላል። የዚህ አይነት ማፕ ካርቶግራም ማፕ ብለን እንጠራዋለን። እንደ ዳታ ታይፓችን ይሄን ልንጠቀመው እንችላለን ማለት ነው። ሌላው ቻርት ማፕ ነው። እነዚህ ደግሞ 2-3 ፊልድ ተጠቅመን እነዚህ 3-4 ፊልዶች እዚህ ጂኦግራፊክ ማፕ ላይ በማምጣት ዲስፕሌይ ለማድረግ የምንጠቀምበት shows the numeric or statistical data as diagram on the geographic location የሚለው እሱን ያሳያል። ለዚህን የካርቶግራም ያዘጋጀንበትን ሪሙቭ እናድርገውና ይሄንን ዳታ በመጠቀም ቻርት ማፕ ፕሪፔር እናደርጋለን ማለት ነው። እሱን ለማዘጋጀት
እዚህ ፕሮጀክትድ ፖፑሌሽን ላይ ራይት ክሊክ ዘን ፕሮፐርቲስ። ከዛ እዚህ ጋር መተን እነዚህን ዳታዎች ለማዘጋጀት ወደ ዳያግራምስ ወደሚለው እንመጣለን። እዚያ እዚህ ኖ ዳያግራም የሚለውን ለምሳሌ ፔይ ቻርት ከሆነ የምንፈልገው ፔይ ቻርት የሚለውን እንሰጠዋለን። ከዛ ለምሳሌ ሜል የሚል ፖፑሌሽን ይኖራል አንዱ ቻርቱ ላይ፣ እሱም መርጠን ፕላስ ዘን ፊሜል ፕላስ ወደዚህ እንወስደዋለን። ከዛ ቶታል ፖፑሌሽን እነዚህ እናመጣለን። ከለራቸውንም ካስፈለገ እዚሁ እያለን ጀስት የምንፈልገውን ከለር እየመረጥን ወደዚህ እያመጣን ከነዚህ ከለሮች ኤኒ ከለር መምረጥ እንችላለን ማለት ነው። እንደ አስፈላጊነቱ የከለር ምርጫዎች ይኖራሉ። እነሱን ካረግን በኋላ ጀስት አፕላይ ዘን ኦኬ ብንል እዚህ ጋር ሜል ጀስት ፊሜል የትኛው ከለር ሪፕሬዘንት እንደሚያደርግ ለእያንዳንዱ ፓይ ቻርት ወይም ደግሞ የቻርት ማፕ ያልነውን እሱን ያሳየናል ማለት ነው። ስለዚህ በዚህ መንገድ እሱን ፕሪፔር እናደርግ እንችላለን። ሁለተኛው ኦፕሽን እዚሁ ላይ መተን ፕሮፐርቲስ በነምበር እንዲያስቀምጣቸው ካስፈለገ ይህም ፓይ ቻርት የሚለውን ወደ ቴክስት ዳያግራም መቀየር እንችላለን። ዘን አፕላይ ብንለው ጀስት ማየት እንችላለን። እነዚህን እያንዳንዱን ፖፑሌሽን በነምበር ሜል ፊሜል የሚሉትን በነምበር ሪፕሬዘንት ማድረግ እንችላለን። ሌላም ኦፕሽን ካስፈለገ እዚሁ ላይ መተን ቴክስት ዳያግራም የሚለውን ወደ ለምሳሌ ስታክድ ባርስ የሚለውን አፕላይ ብናደርግ ዘን ኦኬ ጀስት ይሄኛውም ሌላ ሪፕሬዘንቴሽን ሊሆን ይችላል። ቶታል ፖፑሌሽን ይሄኛው አለ። ዘን ፊሜል ብሉ ከለር ከታች የምንመለከተው ደግሞ የመጨረሻው ሜል ሪፕሬዘንት ሊያደርግ ይችላል ማለት ነው። ለዚህ እነዚህን ያው ፋይናሊ ወደ ማፕ ላይአውት ወስደን ለእያንዳንዱ ማፕ እነዚህ ሌጀንድ ማፕ ኤሌመንት የምንላቸውን በማካተት እንደ ዳታ ታይፓችን ልንጠቀማቸው እንችላለን ማለት ነው። ለዚህ እነዚህ መሰል ሌሎችም የቴማቲክ ማፒንጎችን QGIS ላይ ፕሪፔር ለማድረግ የተሻለ ሶፍትዌር ነው ከሌሎች ሶፍትዌሮች። የምፈልገውን ፕለጊን እዛው ኢንስቶል እያደረግን መስራት ስለምንችል ማለት ነው። ስለዚህ የዛሬው ቱቶሪያል ቪዲዮ ይህን ይመስላል። በሌላ ቱቶሪያል የትምህርታዊ ቱቶሪያል ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ።